ሰላም እንዴት ናችሁ? አሃ ነኝ ከኢኤልቲ ኢትዮጵያን ሎው ቲዩተር ቻናል። ዛሬ የምናየው አንድ ተማሪ የህግ ትምህርት ቤት ሲቀላቀል የሚወስዳቸውን ኮርሶች እና ምን እንደሚያስፈልግ ጆይን ለማድረግ የህግ ትምህርት ቤት ለመቀላቀል የሚያስፈልጉ ነገሮችን በአጭሩ አታየት እናደርጋለን ማለት ነው። በመጀመሪያ አንድ ተማሪ ህግ ትምህርት ቤት ለመቀላቀል የሚያስፈልገው ለምሳሌ እዚህ ጋር ምን ይላል? requirements for admission to law school ይላል። ለምሳሌ eligibility criteria ያ ማለት ህግ ትምህርት ቤት ለመቀላቀል ያ ማለት ብቁ ለመሆን ለመቀላቀል የሚያስፈልገው ማለት በቃ eligible ለመሆን ለምሳሌ ኮምፒቲሽን ውስጥ ለመግባት ለወንዶች ከ3 እና ከዛ በላይ ጂፒኤ ለሴቶች ደግሞ 2.75 እና ከዛ በላይ የሆነ ጂፒኤ ሊኖራቸው ይገባል። ሁለተኛ ደግሞ ኢንትራንስ ኤግዛም ያለፈ ወይም ያለፈች መሆን አለበት። ያ ማለት 50% እና ከዛ በላይ ያመጣች መሆን አለበት ማለት ነው። ይሄንን የኳሊፊኬሽን ካሟላ በኋላ ከዛ ህግ ትምህርት ቤት ውስጥ ለመቀላቀል ጂፒኤ የመጀመሪያ ሴሚስተር የአንደኛ ዓመት የመጀመሪያ ሴሚስተር 50% ይያዛል። ከዛ ህግ ትምህርት ቤት ስትቀላቀሉ ደግሞ አንድ ተማሪ ሲቀላቀል የመግቢያ ፈተና ይወስዳል። እሱ ከ30 ይያዛል። ከዛ ደግሞ ኢንትራንስ ኤግዛም ከ20 ይያዛል። አፈርማቲቭ አክሽን ብዙ ጊዜ አካል ጉዳተኞች እና ለሴቶች ብዙ ጊዜ ይሰጣል። ይሄ አፈርማቲቭ አክሽን በቃ የሆነ አክሽን አፈርማቲቭ አክሽን የሚያስፈልጋቸው ከሆነ 5% ያገኛሉ። በዚህ ክራይቴሪያ ተወዳድረው ግቢው የሚፈልገውን ሰው 50 ሰው የሚፈልገው ከሆነ ባገኛችሁት ነጥብ መሰረት 50 ሰው ውስጥ የምትገቡ ከሆነ ትቀላቀላላችሁ ማለት ነው። ስለዚህ እድለኞች ሆናችሁ ይሄንን አልፋችሁ የተቀላቀላችሁ